እኔ እግዚአብሔር በጣም ነው የሚያሳዝነኝ ታውቃለህ። ሰው እግዚአብሔር ሲባል ኢየሱስ ክርስቶስ ሲባል ብዙ ጊዜ ኮንፈርት አይሰማውም፣ አይመቸውም ምናምን። ይሄ እውነት ደግሞ የሰማው ብዙ ሰው ስለ እግዚአብሔር የሰማው መረጃ ከሰይጣን እንጂ ከእግዚአብሔር አይደለም። ለዛ ነው ሰው እግዚአብሔር ሲባል ጭንቅ የሚለው የሚደብረው፣ ጸሎት ሲባል የሆነ የሚሸክከው ስለ እግዚአብሔር ያወቀው እውቀት እውነትም ከእግዚአብሔር ሳይሆን ከሰይጣን ስለሆነ። ይሄ ደግሞ ስፔሻሊ ወጣት ልጆችን ወደ እግዚአብሔር መቅረብ ባለባቸው እድሜ ከእግዚአብሔር እንዲርቁ ምክንያት ይሆናቸዋል ማለት ነው። ለምሳሌ እግዚአብሔር በጣም ወጣትነታችንን ልጅነታችንን ተጠቅሞ እኛ ላይ የሐሳቡን ይሄ እግዚአብሔር በዘመናት መካከል ያሰበውን ነገር መፈጸም ይፈልጋል። ሰይጣን ደግሞ ፐርፐዙ ቤተ ክርስቲያን ሃይማኖት በሚመስል መልኩ ስለ እግዚአብሔር ትክክል ያልሆነ ኢንፎርሜሽን እኛ ውስጥ ይከትና ወደ እግዚአብሔር መቅረብ ባለብን እድሜ ከእግዚአብሔር እንድንርቅ ምክንያቶችን ይደረድረናል ማለት ነው። ስለዚህ እኛ የሚገጥመን ማንኛውንም ነገር ይዘን ወደ እግዚአብሔር መተን ከእግዚአብሔር ጋር ከማውራት ይልቅ በቃ ይሄ ነገር አለብኝ እግዚአብሔር ይጠላኛል ብለን የውሸት መረጃ እንድንይዝ ከዛ በኋላ እንድንጠፋ ሆናልና እግዚአብሔር በልጆቹ ያዝናልና ሰይጣን ያው እንደዚህ ነው። እግዚአብሔርን መድረስ ስለማይችል እግዚአብሔር የሚወደውን ነገር እየሄደ ማውደምና ከሱ ማራቅ ነው ፐርፖዙ። እግዚአብሔር ደግሞ በቃ የሚወደው እዚህ ምድር ላይ በጣም ነፍሱን እስኪሰጥ የወደደው ቢኖር እኛ ነን፣ ሰው ነን። ገባ? ስለዚህ የሰው ልጆችን ስለ እግዚአብሔር የተሳሳተ መረጃ በመክተት የሰው ልጅ ወደሱ እንዳይቀርብ ኢየሱስ ሲባል እንዲያስጠላቸው እግዚአብሔር ሲባል መጥፎ እንደሆነ እንዲሳል ያደርጋል። ግን እውነታው እግዚአብሔር ፍቅር፣ እግዚአብሔር ሰላም፣ እግዚአብሔር ኮንፈርት ነው እንጂ አሁን ብዙዎቻችን አእምሮ ውስጥ ያለው አይነት እግዚአብሔር እውነተኛው እግዚአብሔር አይደለም። እና እውነተኛውን እግዚአብሔር እንዳናውቅ በጣም በሰባኪዎች በኩል በምን በኩል እውነተኛውን እግዚአብሔር እኛ በግል እንዳናውቀው ቢዚ ያደርገንና መጽሐፍ ቅዱስ እንዳናነብ ይዘንና ስለ እግዚአብሔር መረጃ ብቻ ከሰዎች እየሰበሰብን እንድንኖር እንሆንና እግዚአብሔርን መቅረብ የውሸት ይሆንብናል ማለት ነው። ስለዚህ በዘመናት መካከል እግዚአብሔር ያሳዝነኛል ያልኩ ይሄ ነው። በቃ የእግዚአብሔር ፍቅሩን ስላልተረዳለት የሰው ልጅ በጣም ላይክ እንዴ ነው በጣም የምትወዱት የምትሳሱለት ሰው እናንተን ላይቀርባችሁ ሲፈልግ ብቻ አይደለም በኔጌቲቭ ደግሞ መጥፎ እናንተ ለሱ መጥፎ አስተሳሰብ እንዳላችሁ ሲያስብ በጣም በቃ ይጎዳችኋል። ገባችሁ? ልክ እንደዛውም እግዚአብሔር በእንደዛ ፊል እንደሚያደርግ ይሰማኛልና በጣም ያሳዝነኛልና እንድታውቁልኝ የምፈልገው ያወቃችሁት እግዚአብሔር እውነተኛው እንደሆነ በራሳችሁ ቼክ አድርጉት። ምክንያቱም እውነተኛው እግዚአብሔር ፍቅር ነው፣ ሰላም ነው፣ የሚያቀፍ ነው፣ የሚያድን ነው፣ የሚሰበስብ ነው። ገብቷል? እንጂ የሚያርቅ መጥፎ ዱላ ይዞ አንተን ሊገል የጠበቀ ያለ አይደለም። ብዙ ሰው ስለ እግዚአብሔር ያለው ኮንሰፕት እና መረጃ በጣም የተሳሳተ ነው። ለዛ እግዚአብሔር ሲባል ሰው ብዙ ኮንፈርት አይሰማውም። የሆነ ፍርሃቱ ጤነኛ ፍርሃት አይደለም። ይሄ የመውደድ ፍርሃት ሳይሆን ዱላ ያዘ አምላክ ስለሚታየው ነው የሚፈራውና በጣም እግዚአብሔርን ሰይጣን በጣም ትዊስት አድርጎታል። የሚገርማችሁ በቃ የሰይጣን ስራ ሁሌም ስለ እግዚአብሔር ኔጌቲቭ ነገር የሰው አእምሮ ውስጥ መክተት ነው። በቃ ስለ እግዚአብሔር ክርስቲያን ውስጥ ክርስቲያን ያልሆነው የሰው ዘር ላይ ዓላማው ሰይጣን በቃ ኔጌቲቭ የሆነ ኢንፎርሜሽን ስለ እግዚአብሔር መክተት ነው። ስለዚህ ሰው መዳኛ መንገዱ አንድ እግዚአብሔር ነው። ስለ እግዚአብሔር የተሳሳተ መረጃ ካለ በቃ እንዲጠፋ ማለት ነው። እና ለዛ ነው በጣም ምድር ላይ ብዙ ሃይማኖትና እምነቶች አሉ። ሁሉም ግን ተመሳሳይ ሰይጣን ያላቸው ግን ሁሉም ኢየሱስ እግዚአብሔር ሲባል ፊልም ያደርጉት ስሜት ጤነኛ አይደለም። ገባህ? ይሄ ማለት ዘሪ ሳምቲንግ እዛ ስም ውስጥ። ለዛ ነው ያወቅነውን እውቀት እንድንፈትሽ። ክርስቲያንም ሆናችሁ በጌታም ካልሆናችሁ እቺን እድል ተጠቀሙ። እንዴት አድርጋችሁ ነው ያወቃችሁት? እግዚአብሔር የምርም ከመጽሐፍ ቅዱስ ነው? ያ ካልሆነ እመነኝ በስብከት በእሁድ ምልልስ በማክሰኞ ክትትል በፕሮግራሞች ብቻ የምታውቀው እግዚአብሔር ከሆነ ሰባኪዎችን ተጠቅሞ አጋንንት ይሰብካል። ምን ሆነ ነው? ገብቶሃል? ጽድቅ ትክክል በሚመስል መንገድ አንተ አእምሮ ውስጥ ስለ እግዚአብሔር የተሳሳተ መረጃ ይከትና
ከእግዚአብሔር ጋር ጄኒዩን የሆነ የአባትና የልጅ ፍቅር ሳታሳልፍ እንድትሞት ትሆናለህ ማለት ነው። መጽሐፍ ቅዱስን አንብቡ። በቃ በጌታም ሆንክ በጌታም ሆንክ ክርስቲያን እግዚአብሔር ሲባል የሚደብረን ሰው ብትሆን በጌታ ነኝ እኔ የጌታ ልጅ ነኝ የምትልም ሰውዬ ከሆንክ በግል መጽሐፍ ቅዱስ ማታነብ ከሆነ ቻው በቃ ምንም እንትን የለህም። ይሄ ሰኪዩር ለመሆን እርግጠኛ ለመሆን ስብከቱ እርግጠኛ አያደርግም። ፊሊንግ ላይ ብቻ የሚቀረው ገብቷል። ግን ነፍስ ላይ የሚተከል እግዚአብሔር መልካምና እውነተኛ ወዳጅ እንደሆነ ማወቅ ከፈለግ መጽሐፍ ቅዱስን ማንበብ አማራጭ የሌለው ምርጫ ነው እና በዚህ ነገር ብቻ ብዙ ሰዎች ከእግዚአብሔር ጋር እንዲራራቁ ወደ እግዚአብሔር እንዳይመጡ እግዚአብሔር ሲባል ኮምፎርት እንዳይሰማቸው አድርጎ አጋንንት በጣም ቢውልድ አፕ እንዳደረገ አያለሁ። እና ኢየሱስ ክርስቶስ አንድ ቦታ ላይ እየተራመደ ሲያይ እብዱ ላይ ያለው አጋንንት አንተ የልዑል እግዚአብሔር ልጅ ጊዜው ሳይደርስ ልታጠፋን መጣም ነው አይለ። እውነቱን እኮ ነው የሚያወራው ገብቷል። ሰይጣን የልዑል እግዚአብሔር ልጅ ጊዜው ሳይደርስ ልታጠፋ እውነቱን ነው። ግን እንደዛ የሚለው ገብቷል ፈርቶት ምናምን እቺ እንትን ብሎ አይደለም። በእርግጥ ይፈራዋል፣ ግን እሷ ሳትሆን ለሰዎቹ ኢየሱስ ክርስቶስ እሱ መሆኑን በዛ ሰዓት እንዲገለጥ አልፈለገም እና ኢየሱስ እንዳልፈለገ ስለሚያውቅ አውቆ ውዳሴ በሚመስል መልኩ ሊገልጥ ፈልጎ ነው ገብቷል። ስለዚህ ሰዎች ፓኒክ እንዲያደርጉ ኔጌቲቭ ነገር እንዲሰማቸው ፈልጎ ነውና መለላችሁ ነው ቻናናሰዋል። እውነትም ውሸትም ይሆን መስማት ያለባችሁ ከራሱ ከእግዚአብሔር ነው። እስካሁን የሰማችሁት እግዚአብሔር የምታውቁት እግዚአብሔር እውነተኛው የመጽሐፍ ቅዱሱ እግዚአብሔር እንደሆነ ከመጽሐፍ አስፈትሹ። እግዚአብሔር እኮ ይላል ወደ እግዚአብሔር ቀረቡ እሱም ወደ እናንተ ይቀርባል ብሎ በመጽሐፍ ቅዱስ ተጽፎልናል። እመኑ የመጽሐፍ ቅዱሱ እግዚአብሔርና የስብከቱ እግዚአብሔር በጣም ልዩ ነው። እውነተኛ ሰባኪዎች አሉ፣ ኦፍ ኮርስ ትክክለኛ የእግዚአብሔርን ነገር በደንብ አሉ። አት ዘ ሴም ታይም በጣም ብዙ ማይክና መድረኮችን የያዙት የዲመን ተወካዮች ናቸው። አጋንንት ደግሞ ሃይማኖተኛ ሰው ይመቸዋል ገብተዋል። ቤተክርስቲያን ውስጥ ይሄ ስለ እግዚአብሔር የሚያወራን ሰው ተጠቅሞ ነው አንተን የተሳሳተ መረጃ አንተ ውስጥ የሚከተው ገብተዋል። ስለዚህ ምናልባት በዛ ተሸውደ እንዳይሆን በጣም ይሄማ ከእግዚአብሔር ነው የምትለው አይነት ሰውዬ ምናልባት ከዲመን ነው ገብቷል። ለዛ ስለ እግዚአብሔር የሰበከ ስብከት እንድትርቅ ያደርጋል፣ የሆነ ኮምፎርት እንዳይሰማ ያደርጋል። አዶ ነው በጣም ብዙ ቦታ ነካካው። በጣም ብዙ ላይክ ብዙ ነው ዛሬ ሳሰላስል ያልኩት በዚህ ጉዳይና መጽሐፍ ቅዱሳችሁን አንብቡ። ጌታ ምስክር፣ አለበለዚያ you are not secured። በጌታ ያሉናችሁ እግዚአብሔር አይመቸኝም እሱ ደስ አይልም ለምን እንዲያደርግ የምትሉ ከሆነ ይሄ ጥያቄ እንዲፈጥርባችሁ የሆነውን ነገር የፈጠረው ያገኛችሁት ዕውቀት ከእግዚአብሔር አይደለም፣ ወይ ደግሞ ከእውነተኛው ምንጭ ከመጽሐፍ ቅዱስ አይደለም። መጽሐፍ ቅዱስን ከጤነኛ ልብ ይሄ ለመፈተን መርምሪያ አፈር ለማስበላት ሳይሆን እውነቱን ለማወቅ ከሚፈልግ ልብ አንብበው። ዛትስ በቃ የመጨረሻው ፖይንት ይሆናል እና በጣም በዚህ ቶፒክ ብዙ ሌላም ብዙ አለ። በጣም ስፔሻሊ እንደ ወጣት በጣም ብዙ የምናወራ ነገር አለ። ስፔሻሊ ወጣት ስትሆን ደግሞ ማለት ነው ልጅነት ምንም አታውቅም። ከ50 ከ80 ከ90 በኋላ ደግሞ ምንም ከዛ በኋላ you have no time እግዚአብሔርን ለማገልገል ሶ ያለች ታይ እቺ ያንግ ኤጅ ናት ገብቷል። እሷን እድሜህን እግዚአብሔርና አንተ በጣም እንድትቀራረቡ እግዚአብሔር ይፈልጋል። ለምሳሌ እግዚአብሔር ዮሴፍን በልጅነቱ ነው ያገኘው። ሂስ ቲኔጀር ያንግ ያለ ዳዊትን እንደዛ ነው ያገኘው። ገባህ? እግዚአብሔር ወጣት ምናምን ይመቸዋል በቃ እና እቺን እድሜህን ሰይጣን ከሸወደክ በቃ በጣም ረጅም መንገድ ነው የምትሳሳተውና እግዚአብሔርን የምር ማወቅ እንዲሆንልህ መጽሐፍ ቅዱሷን አንብባት። እግዚአብሔር ደግሞ ይረዳቸዋል። አይኖ ይሄንን ደክም ያለው እኔ እንዴ ታውሱ ይኸውልህ ድካም ሲኖርብህ እንዳትመጣ እግዚአብሔር ይቀጣል ያለክ አጋንንት ነው። ይኸውልህ ክርስትና ውስጥ የመጀመሪያው መስፈርት እግዚአብሔር ጋር ለመቅረብ ኃጢአተኛ መሆን። እኔ ኃጢአቴ ነው ያራቅምና እንዳትል እግዚአብሔርን ጋር ለመቅረብ መስፈርቱ ኃጢአተኛ መሆን። ማንም ኢየሱስ ክርስቶስን የሚቀበል ኃጢአቱን የሚያምን ማለት ነው በቃ ኃጢአተኛ ነኝ እኔ እሱን አዳኝ የሚል ካለ እሱ የዘላለም ሕይወት ያገኛል ብሎ ነው የጀመረው። ኢቭን እግዚአብሔር ፊት ለመገናኘት የመጀመሪያው ደካማ መሆንን ማወቅ ነው። ስለዚህ እቺን ኤጅህን ሰይጣን ሳይበላት በፊት እውነተኛውን ስለ እግዚአብሔር ናውሌጅ ያዝ። ከልጅነት የተማርከውን ናውሌጅ
እያስተካከልኩ እግዚአብሔር እንዲህ ነው እያልክ ትመጣለና አይኖ ብዙ አወራሁ። በጣም ብዙ ነው ብዙ ቶፒክ ነው ዛሬ ታስብ ያልኩትና ከዚህ በኋላ ባለውም እግዚአብሔር ረዳናል። መጽሐፍ ቅዱስ በዮሐንስ 10 ላይ እንደዚህ የሚል ቃል አለ፣ በጎቼ ድምፄን ይሰማሉ ከዛ ይከተሉኝማል ይላል። ገብቶሃል? በግል በጎቹ ከራሱ ከእረኛው ጋር እንዲገናኙ ይፈልጋል እንጂ በጎቹ በበጎቹ በኩል እንዲያወሩት አይፈልግም። እግዚአብሔር እናንተ ኢምፐርሰን እኔ እንደሚያወራ በራሱ መንፈስ አይደል ያው በመንፈሳችሁ በኩል ኮሚኒኬት ሊያደርጋችሁ ይፈልጋል። ይሄንን ግን ነፍጓችሁ እግዚአብሔር ጋር እንዳትሄዱ የሚይዛችሁ ፍርሃት፣ የሆነ መንፈሳዊነት የሚመስል የሆነ መከልከል ካለ የተሳሳተ ናውሌጅ ኦፍ እግዚአብሔር ገብቶብህ ነው። ገብተዋል? ስለዚህ እረኛው ሊያወራክ ይፈልጋል ልል ነው። ከእረኛው ጋር በመጽሐፍ ቅዱስ ካላወራችሁ ቻው በቃ እርግጠኛ መሆን አትችሉም ብዙ ነገር ላይና ፖስት አለው። ከዚህ በኋላ ኮንሲስተንትሊ እግዚአብሔር ይረዳኛል። ቀጣይ ቪዲዮ ላይ እንጸልያለን። ጋብለስ